አያብረቀርቅም። ስለዚህ ወርቀ ዘብ ለማትወዱ ራሱ ይሄም ጥሩ ምርጫ ነው፣ ያልበዛ ወርቀ ዘብ ለምትወዱ ማለት ነው። ሁለት አይነት ቀዮችን ተጠቅመን ነው በርገንዲ ቀይና ፈካ ያለ ጽጌረዳ ቀይ የምንለው ሚክስ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። አሁን ደግሞ ማሳያችሁ የጥበብ ምርጫ በቀጣይ ይሄንን ቆንጆ ጥበብ ነው ማለት ነው። ምናልባት ደረጃው የማይፈለግ ከሆነ ደረጃውን በመተው በመሃሉ ብቻ ራሱ መስራት ይቻላል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ማርዳር ጥበቦች ነን። ዛሬም ደግሞ በተለመደው ሰዓት በሰዓታችን ወቅታችን ጠብቀን ተገኝተናል ማለት ነው። ቆንጆ ቆንጆ ጥበቦችን ዛሬም ይዘናል። አብራችሁን ቆዩ። የመጀመሪያ ማሳያችሁ የጥበብ ምርጫ ይሄ ቀይ ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። የኬሻ ስራ ቢሆንም ኬሻው ግን በደንብ ምትት ተደርጎ የተሰራ ቆንጆ ጥበብ ነው። ከለር አገባባቸውም እንደምታዩቸው ናቸው። ይሄ ጥበብ ብዙ ጊዜ በደንብ ለእናቶች በደንብ ቆንጆ ሆኖ መለበስ ይችላል ብዬ አስባለሁ። በራሴ ሀሳቤ ምቱ በደንብ የተመታ ነው። በደንብ ቆንጆ ተደርጎ የተሰራ ነው። ከለር አገባቦቹ ያልበዛ ያልተጋነነ ነው። ቀዩን በደንብ አግዞታል። በደንብ እንዳይጮህ በደንብ አግዞታል ማለት ነው። ይሄ አሁን ለገና ቢሆን በጣም ቆንጆ ለገና ቆንጆ ምርጫ ሊሆን ይችላል፣ ከቀይነቱ ጋር በማስተሳሰር ማለት ነው። ነጠላውም ቆንጆ ተደርጎ የተሰራ ነው። ከቀሚሱ ጋር ብዙ ሳይርቅ ነው። ቆንጆ አድርገን በአንድ አይን መነን እየሰራ ነው የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር 18 ሺህ ብር በአንገትና እጅ ስራ ያገኙታል ማለት ነው። ቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄኛው ብሉ ቀሚስ ነው ማለት ነው። ይሄ ቀሚስ ብሉ ከጥቁር ጋርና ከነጭ ወርቀ ዘብ ጋር ሚክስ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ነው። ቀለል ያለ ነው፣ ግን ቀለል ብሎ ጥበቡ በደንብ ዲቴይል ስላለው በደንብ ያዘንጣል ማለት ነው። ጨርቁ ሁለት አይን መነን ነው። ጽድት ተደርጎ የተሰራ የጨርቅ ምርጫ ነው ማለት ነው። ነጠላውም ከቀሚሱ ያራቀ ነው። እያንዳንዱ በሬሽንቶቹ በደንብ ቆንጆ ሆኖ የገባ ነው። ነጭ ወርቀ ዘቡም መደቡ ላይ ተጠምሮ ሲገባ የማይረብሽ በጣም ያልተብለጨለጨ ግን ደግሞ ጸጥ ያለ ቆንጆ የሆነ የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ በአንገትና እጅ በማሽን ጥልፍ አድርገን ዙሪያውን 4/4 አድርገን 15 ሺህ ብር እኛ ጋር ያገኙታል ማለት ነው። ቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄኛውም የብሉ ጥበብ ምርጫ ነው። ብሉነቱ ከራሱ ከሌሎቹ ከዶቃው ከለር ጋር ምናምን በጣም ቆንጆ ተደርጎ ሚክስ የሆነ የጥበብ ምርጫ ነው ማለት ነው። መደቡ እንደምታዩትም ደግሞ ክሬም ከለሩ ከወርቀ ዘቡ ጋር በደንብ አብሮት በደንብ ቆንጆ አድርጎ አግዞታል። በደንብ ቆንጆ አድርጎ ፍክት አድርጎታል ማለት ነው። እያንዳንዱ መሀል ላይ ያሉት ዲዛይኖች መስቀሎቹ ቆንጆ ተደርገው የተሰሩ ናቸው ማለት ነው። ምናልባት ደረጃው የማይፈለግ ከሆነ ደረጃውን በመተው በመሃሉ ብቻ ራሱ መስራት ይቻላል ማለት ነው። ቀሚሱ በዚሁ 4 ዙሪያ ደረጃ በ4/4 አድርገን የምንሰራው ነው ማለት ነው። ነጠላውም እንደምታዩት ነው። በደንብ ቆንጆ ተደርጎ ልቅም ተደርጎ የተሰራ ነው። ምንም በጥራታችን ድርድርኛ አናቅም። ቆንጆ ጨርቅ አድርገን ነው የምንሰራው ማለት ነው። ቆንጆ ስፌት ካገኘ አንገትና እጅ አድርገን ሰርተን ይሄንን ቀሚስ 15 ሺህ ብር የምንሰራላችሁ ይሆናል በአንገትና እጅ ጥልፍ ማለት ነው። አሁን ደግሞ በቀጣይ ማሳያቸው የጥበብ ምርጫ እችኛዋ ቀይ ደረጃ ጥበባችን ነው ማለት ነው። እቺ ደግሞ በጣም ዩኒክ ነች። እኛ ጋር የምታገኟት በጣም ቆንጆ ሆነ የተሰራች የጥበብ ምርጫ ነች። ደረጃነቷም የሚረብሽ አይነት ያልሆነ ደረጃ ነው። ቀይ በቡኒ ተደርጎ የተሰራ ነው። ቀይ ወርቀ ዘብ በስሱ አለው፣ ግን ደግሞ ያን ያህል አያስታውቅም፣ አያብረቀርቅም። ስለዚህ ወርቀ ዘብ ለማትወዱ ራሱ ይህም ጥሩ ምርጫ ነው፣ ያልበዛ ወርቀ ዘብ ለምትወዱ ማለት ነው። ስለዚህ በጣም ቆንጆ ተደርጎ የተሰራ ነው። ለገና በጣም እንደ አዲስ ልብስ ቆንጆ ሆኖ ተሰርቶ በደንብ መዋብ ይቻላል ማለት ነው። በተለይ ይሄ በግሩፕም ቢለበስ በጣም ቆንጆ ሆኖ ይሰራል ማለት ነው። ምናልባት ወራጅ ጥልፍ ለምትፈልጉ ከፊት ለፊቱ አጭር አድርገን ወራጅ ጥልፍ ላይ አድርገን መስራት ይቻላል ማለት ነው። ከተፈለገም ግን እንደዚህ በደረጃ ከሆነ አንገትና እጅም በጣም በቂ ሆኖ ይሰራል ማለት ነው። የጨርቁ ጥራት በጣም ቆንጆ ተደርጎ የተሰራ ነው። ጨርቁ ሁለት አይን መነን አድርገን የሰራ ነው። ነጠላውም እንደምታዩት ነው። ከቀሚሱ ዲዛይን ጋር እኩል ተደርጎ ቆንጆ ተደርጎ የተሰራ ነው። ወርቀ ዘቡም ውስጥ ለውስጥ ስለሆነ ከቡኒው ጋር ያን ያህል የሚረብሽ አይደለም። እርስ በርሱ ዋጥ ያለ ቆንጆ የጥበብ ስራ ነው ማለት ነው። በጣም ቆንጆ ጥበብ ነው ማለት ነው። ይሄን ጥበብ አንገትና እጅ አድርገን 15 ሺህ ብር የምንሰራላችሁ ይሆናል። ወራጅ ጥልፍ ከፈለጋችሁ ደግሞ እሱን በመነጋገር አብረን የምንሰራ ይሆናል። ስሩንም ደግሞ በሻማ ቆንጆ አድርገን እንሸፍንላችኋለን። የጨርቁንም ደግሞ ድርመነን ከስር በማድረግ በደንብ በቆንጆ ሁኔታ እንሰራላችኋለን ማለት ነው። ወደ ቀጣይ ደግሞ የጥበብ ምርጫ ሳልፍ ቀጣይ ጥበብ ማሳያችሁ ይሄ ጥበብ ነው። ይሄ ጥበብ እንደምታዩት ነው። በጣም ነው የሚያምረው።
ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ከለር ኮምቢኔሽኑ ከአራት ያልበዛ ነው። በጣም ቆንጆ ነው። ብሉነቱም በጣም ያምራል። ሮዝነቱም ቀይነቱም በቃ ያልተረባበሸ ነው። ጥቁሩ መግባቱ ደግሞ ዲዛይኑ በደንብ ጎልቶ ሞር በደንብ ድምቅ ብሎ እንዲታይ አድርጎታል ማለት ነው። ስለዚህ ይሄ ጥበብ በጣም ቆንጆ ነው። በየትኛውም ጊዜ ለወጣትም ይሁን ለትልቅ ሰው በደንብ ያዘንጣል። በየትኛውም ጊዜ ቀለል ተደርጎ ከወገብ በላይ ቢሰራ በቀላሉ ፒክ አድርገን ምን ለብሰው ለቤተክርስቲያንም ለተለያዩ ፕሮግራሞች ለቅልቅልም ብንጠራ በደንብ መልበስ የምንችለው የልብስ ምርጫ ነው ማለት ነው። ይሄን ቀሚስ ከስሩ በሻማ በስርዓት በደንብ ሸፍነን ከስር ደግሞ ድርመነን በደንብ ቆንጆ አድርገን ሰርተን በቆንጆ ስፌት አንገትና እጅ ጥልፍ አድርገን 15,000 ብር እኛ ጋር የምናስረክባቸው ይሆናል ማለት ነው። ቀጣይ ደግሞ የማሳያቸው የጥበብ ምርጫ ይሄ አዲስ ጥበብ ነው። እንደምታውቁት ይሄ አዲስ ጥበብ ነው። በወራጅ ጥልፍ ነው የሚሰራው። በጣም ቆንጆ ነው። ፈርጦችንም በማቀላቀል የሚሰራ የጥበብ ምርጫ ነው ማለት ነው። ነጠላውንም እንደምታዩት ነው። በጣም ቆንጆ ተደርጎ የተሰራ ነው። የቅርብ ጊዜ ስራ ነው። ወራጅ ጥልፉን በቀጭኑ ተሰርቶ ከዛ በኋላ ጥለቶቹ ላይ ደግሞ ፈርጦችን በመጨመር ቆንጆ ተደርጎ የሚሰራ የስራ አይነት ነው ማለት ነው። እንደ ፎቶ ስለሆነ ማለት ነው። ከፎቶ ውጭ ግን በራሳችን ስታይል ነው ፈርጥ ሳይኖረው ነው የምፈልገው የምትሉም ካላችሁ እሱንም አንድ ላይ አድርገን መስራት እንችላለን ማለት ነው። የጨርቁ አይነት ቆንጆ ተደርጎ በሁለት አይን መነን የተሰራ ነው። ነጠላውንም እንደምታዩት ነው። ቆንጆ ተደርጎ የተሰራ ነው። አርባቸው እኛ ጋር ከ72 በላይ ነው። በጣም አርባቸው ሰፋፊ ነው። 4 አርብ ስለሆነ ይጠባል ብላችሁ አታስቡ። በደንብ ዝንክትክት ያለ ስፍት ያለ ይሆናል ማለት ነው። ስለዚህ ይህንን ጥበብ በወራጅ ጥልፍ ከሆነ 16,000 ብር ፈርጡን ጥለቱ ላይ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። ሁላችሁም ቻናላችንን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ስጡን። እናመሰግናለን። አብራችሁን ቆዩ። ሌላው ደግሞ ለገና ተጨማሪ ካዘጋጀናቸው የጥበብ ምርጫዎች መካከል ይሄኛው ነው ማለት ነው። በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ቀይ ነው። ሁለት አይነት ቀዮችን ተጠቅመን ነው በርገንዲ ቀይና ፈካ ያለው ጽጌሬዳ ቀይ የምንለው ሚክስ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ነው። ጥበብም እንዳይቀርበት ደግሞ መሀል ላይ ጥበብም አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። ቀሚሱ ነጠላውም እኩል ስፋት ኖሯቸው በጣም አሁን አንዳንድ ጊዜ ሰፋፊ ነጠላ የምትፈልጉ ሰዎች አላችሁ። ስለዚህ ያንን ያማከለ ነው። ቀሚሱም ነጠላውም እኩል ስፋት ያላቸው የቀሚስ ስራ ነው ማለት ነው። ጨርቁ እንደምታዩት ቆንጆ ተደርጎ ጥራቱ በሁለት አይን መነን ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ነጠላውም እንደዚሁ ቆንጆ ተደርጎ የተሰራ ነው። ከስር በደንብ ፈርሱን በሻማ ሸፍነን ቆንጆ አድርገን የምንሰራላቸው ይሆናል። ይሄ ቀሚስ ወራጅ ጥልፍን ብትፈልጉ አንገትና እጅን ብትፈልጉ በቆንጆ ሁኔታ መሰራት የሚችል ነው። እንደ ፍላጎታችሁ ነው ማለት ነው። ስለዚህ ይህን ቀሚስ ግን እኛ ጋር አንገትና እጅ አድርገን 16,000 ብር የምንሰራላቸው ይሆናል ማለት ነው። ወደ ቀጣይ የጥበብ ምርጫ ደግሞ ስናልፍ ይሄኛው የጥበብ ምርጫ ነው። ፐርፕል የምትወዱ ትንሽ ቆየት ያለች ጥበብ ነች፣ ግን ደግሞ አሁንም ድረስ በደንብ ቆንጆ ተወዶ የሚለበስ መካከለኛ የጥበብ ምርጫ ነው። ቀጭን አንላቸውም፣ መካከለኛ የጥበብ ምርጫ ነው ማለት ነው። እንደምታዩት ፐርፕሉ ከጥቁሩ ጋርና ከዱቃው ጋር ያለው መስተጋብር የማይረብሽ ነው። በጣም ቆንጆ ሆኖ የተሰራ ነው ማለት ነው። ይሄ ጥበብ ሲሰራ እዚህ ጥበቡ ላይ ራሱ ተጨማሪ ፈርጦች ማድረግ እንችላለን፣ ማሳመር እንችላለን፣ ተጨማሪ ውበት መፍጠር እንችላለን ማለት ነው። ስለዚህ ይሄ ቀሚስ ለወጣቶች በተለይ በጣም ቆንጆ ተደርጎ መሰራት ይችላል። አንገትና እጅ አድርገን መስራት እንችላለን ማለት ነው። ይሄን ቀሚስ አንገትና እጅ አድርገን ጨርቁን በሁለት አይን መነን አድርገን ቆንጆ አድርገን 15,000 ብር ሰርተን የምናስረክባቸው ይሆናል ማለት ነው። የነጠላውም ጥራት በቃ ግልጽ ነው። በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። ቀጣይ ደግሞ ማሳያቸው የጥበብ ምርጫ እቺ ልስልስ ያለች የጥበብ ምርጫ ነች ማለት ነው። በጣም ልስልስ ያለ ያልጮኸ ግን ደግሞ ጥበብ የምትፈልጉ ሰዎች ይሄ ምርጫ ልታረጉት የምትችሉት የጥበብ ምርጫ ነው ማለት ነው። ከለሩ እያያችሁት የማይታይ እዩኝ እዩኝ የሚል ዝም ብሎ እዩኝ እዩኝ የሚል ቆንጆ የጥበብ ምርጫ ነው ማለት ነው። ፒች ሮዝ ነገር ቤቢ ሮዝ ብለን የምንጠራው ስስት ያለ ሮዝ ከለር ነው ማለት ነው። መደቡ ላይ በጣም ጸጥ እንዳይል ነጭ ወርቀ ዘብ አድርገን እግሩን የጥበቡን እግር በነጭ ወርቀ ዘብ አድርገን የሰራ ነው ማለት ነው። እንደምታዩት ጥበቡ ጥንቅቅ ያለ ቆንጆ የጥበብ ምርጫ ነው ማለት ነው። ይሄንን ቀሚስ ጨርቁ እንደምታዩት ነው። ሁለት አይን መነን ጽድት አድርገን የሰራ ነው። ነጠላውም እንደዛው። ቀሚሱም ነጠላውም ላይ ያለው የጥበብ ስፋት እኩል ተደርጎ የተሰራ ነው ማለት ነው። ይሄ ቀሚስ አንገትና እጅ ሲምፕል ቢሰራ በጣም በቂ ነው። በተለይ ለቤተ ክርስቲያን ጸጥ ብሎ ሳይጮህ በደንብ መለበስ መዘነጥ የሚችልበት የልብስ ምርጫ ነው ማለት ነው። ይሄን ቀሚስ አንገትና እጅ አድርገን 15,000 ብር የምንሰራላቸው ይሆናል በ4 አርብ። 5 አርብ የምትፈልጉ ደግሞ በ16,000
ሺህ ብር መስራት እንችላለን ማለት ነው። አሁን ደግሞ ማሳያችሁ የጥበብ ምርጫ በቀጣይ ይሄንን ቆንጆ ጥበብ ነው ማለት ነው። እንደምታዩት ቆንጆ ጥበብ ነው። በቃ እንዲህ ራሱ ታይቶ ያስታውቃል ማለት ነው። ደረጃው በ3 ደረጃ እንደዚህ እንዳያችሁት ነው የሰራ ነው። እያንዳንዱ በሬሽንቱ በደንብ ቆንጆ ሆኖ በደንብ የተሰራ ነው። ቀይና ዶቃ ይበዛዋል ጥበቡ ግን ደግሞ በጣም ቆንጆ ነው። መሀል ላይ ያለው ጥበብ ደግሞ ሌላ ከለር ሌላ ውበት ሰጥቶታል ማለት ነው። በጣም ቆንጆ ተደርጎ የተሰራ ነው። ምናልባት ይህን ደረጃውን ባትፈልጉ በነጠላው ሳይዝ ብቻ ቀሚሱን ራሱ ብትፈልጉ ቆንጆ ሆኖ መሰራት የሚችል የጥበብ ምርጫ ነው ማለት ነው። ደረጃ ግን ሁልጊዜ ሲኖረው ልክ የሰፊ ጥበብ ያህል ግሬስ ስለሚኖረው ውበት ስለሚኖረው ነው ማለት ነው። ይሄም ጨርቅ ቆንጆ ተደርጎ እኛ ጋር ሁሉም ጨርቆቻችን አብዛኞቹ በሁለት አይን መነን ተደርጎ የሚሰሩ ናቸው። ምናልባት ቀጭን መነን አንድ አይን መነን የምትፈልጉ ከሆነ ደግሞ በሱም መስራት ይቻላል ማለት ነው። ይሄንንም ቀሚስ ስሩን በደንብ ቆንጆ አድርገን ሸፍነን ከስር በድርብ መነን አድርገን ቆንጆ አድርገን አንገትና እጅ ሰርተን ይሄን ቀሚስ 16 ሺህ ብር እንሰራላችኋለን ማለት ነው። ነጠላውም እንደምታዩት ነው። በቃ በደንብ ጥበብ ራሱን ችሎ ጥበብ ነው። ቆንጆ ሆኖ የተሰራ ነው ማለት ነው። ወደ ቀጣይ የጥበብ ምርጫችን ደግሞ ስናልፍ ይሄኛው የጥበብ ምርጫ ነው ማለት ነው። የማይጮህ ነገር የምትፈልጉ ወርቀ ዘብ የሌለው ጭራሽ የምትፈልጉ የጥበብ ምርጫ ይሄ ይሆናል ማለት ነው። ጸጥ ያለ ነው፣ አይጮህም፣ ግን ደግሞ በደንብ እይታ ውስጥ ደግሞ ያለ በደንብ የሚታይ የጥበብ ምርጫ ነው። ይሄም ደረጃ ጥበብ ነው። ምናልባት ይህንንም እንደዚሁ ደረጃውን የማትፈልጉ ከሆነ በዚህ በመሀሉ ብቻ መስራት እንችላለን ማለት ነው። ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። መሀል ላይ እያንዳንዱ ዲዛይን ከኦሬንጁ ጋር ያለው መስተጋበር በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። ይሄ ቀሚስ ጨርቁ በሁለት አይን መነን አድርገን ጽድት አድርገን ነጠላውንም ልክ እንደዚህ አድርገን ቆንጆ አድርገን ሰርተን በአንገትና እጅ ጥልፍ ይሄን ቀሚስ 15 ሺህ ብር እኛ ጋር እንሰራላችኋለን ማለት ነው። ወደ ቀጣይ ጥበብ ደግሞ ሳልፍ ይሄኛውም ሌላው ለክሪስመስ ይሆናል ብለን ካዘጋጀናቸው ቆየት ያለ ጥበብ ግን ደግሞ መልሰን በአዲስ መንገድ አሳንሰን ከሰራናቸው የጥበብ ምርጫዎች መካከል አንደኛው ነው ማለት ነው። ያው ጥበቡ ወደፊት ወደ ኋላ እያልን ነው የምንሰራው። ፋሽኑ አያልፍበትም። ምንም ጊዜ ቢሆን ስታይሉን እየቀያየርን ነው እንጂ። ስለዚህ ይሄንንም ቀሚስ ለክሪስመስ እንዲሆን አድርገን የሰራ ነው የቀሚስ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። ከለሩ ቀይ ከአረንጓዴው ጋርና ከወርቀ ዘቡ ጋር እርስ በርስ አይጣረስም። ቆንጆ ተደርጎ የተሰራ ነው ማለት ነው። ጨርቁ ሁለት አይን መነን ነው። ነጠላውም ደግሞ ቆንጆ ተደርጎ በሁለት አይን መነን የተሰራ ነው ማለት ነው። ይሄ ቀሚስ አንገትና እጅ ቢሰራ በጣም በቂ ነው። ምናልባት ይበልጥ ደግሞ ከወርቀ ዘቡ ውጪ በደንብ ሻይን ለማድረግ ከተፈለገ እላዩ ላይ ፈርጥ ማድረግ ይቻላል ማለት ነው። ይሄ ቀሚስ ግን አንገትና እጅ አድርገን 15 ሺህ ብር እንሰራላችኋለን። ዙሪያ 440 አድርገን ማለት ነው። ያዘጋጀንላቸው የጥበብ ምርጫዎች እነዚህ ነበሩ ማለት ነው። እንደምትወዳቸው ተስፋ አድርጋለሁኝ። ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልን። የምትፈልጉት ነገር ካለ ኮንታክት አድርጉ ማለት ነው። ቀጣይ ሳምንት በተለያየ ፕሮግራም እንገናኛለን። መልካም ሳምንት።